ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦች፣ ከቻናሌ የሰዓቱን አጫጭር መረጃ ይዤ ቀርቤያለሁ። እስከ ፍጻሜ አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል የቀድሞ አምባሳደር ኢብራሂም ራሳል ባለፈው ዓመት ዶናልድ ትራምፕን የነጮቹ የተበዳይነት መንፈስ እየቀሰቀሱ ነው በሚል ያቀረቡትን ትችት አስከትሎ ከዋሽንግተን ከተባረሩ በኋላ ደቡብ አፍሪካ አሜሪካ ውስጥ ከፍተኛ ልዑካን አልነበራትም። አፍሪካነሮች በደቡብ አፍሪካ ቀደምት አውሮፓ ሰፋሪዎች ሲሆኑ ፕሬዚዳንት ዶናልድ ትራምፕም በአሁኑ ወቅት የዘር ፍጅት እና ግድያ እያስተናገደ መሆኑን ተናግረዋል። ሆኖም ይህ ክስ በተለያዩ ወገኖች በስፋት ውድቅ የተደረገ ነው። ትራምፕ ይህንን ክሳቸው አሜሪካ ለደቡብ አፍሪካ ትሰጠው የነበረውን እርዳታ እንድትገታና ነጭ ደቡብ አፍሪካውያን እንደ ስደተኛ ተቆጥረው ወደ አሜሪካ እንዲመጡ ፖሊሲ ለመከተላቸው አንዱ ምክንያት ነው። እንዴት? ለምን? አብረን የምንመለከተው ይሆናል በቻናላችን። ሌተናል ጀነራል ታደሰ ወረደ ህወሓት ስለተቃወመ የስልጣን ዘመናቸው መራዘም በተመለከተ በሰጡት አስተያየት የጊዜያዊ አስተዳደሩ የስልጣን ጊዜ ማብቃቱን ተከትሎ የአመራር ክፍተት እንዳይፈጠርና ክልሉም አስተዳደር አልባ እንዳይሆን ሀሳብ ማቅረባቸውን ጠቅሰዋል። ከሁለቱ ወራት በፊትም ጀምሮ ጊዜያዊ አስተዳደሩ የስልጣን ጊዜ እንደሚያበቃ በመጥቀስ ለድርጅቱ አመራሮች ጥያቄ ሲያነሱ መቆየታቸውን የተናገሩት ፕሬዝዳንቱ ነገር ግን ከህወሓት በኩል ተተኪ ሰውም ሆነ ሀሳብ አልቀረበም ብለዋል። ለምን አልቀረበም የምንለው ይኖራል። አብረን እንከታተለው። በዝርዝር የምታደምጧቸው መረጃዎች በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ የቆዩ ዝርዝር መረጃውን ያደምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ አለፍኩ። አብረን እንቆይ። የአፓርታይዱ ዘመን ጉምቱ ፖለቲከኛ ደቡብ አፍሪካ ሾመች። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ በአፓርታይድ መንግስት ባለስልጣን የነበሩትን ሮናልድ ማየርን ለአሜሪካ አዲስ አምባሳደር አድርገው ሾሙ። ማየር በአናሳ ነጮች የተዘረጋውን የዘር መድሎ ስርዓት እንዲያበቃ በተደረገው ድርድር ቁልፍ ሚና የተጫወቱ ናቸው። ይህ የቀድሞውኑ የሻከረውን የሁለቱን ሀገራት ግንኙነት ያባባሰው ሲሆን ዶናልድ ትራምፕም ወደ ስልጣን ከመጡ ወዲህ ደግሞ ግንኙነታቸው ተሸርሽሯል። የራማፎዛ አለቀባይ ቪንሰንት ማግዌይን የአዲሱን አምባሳደር መታጨት ለቢቢሲ አረጋግጠዋል። ሲሪል ራማፎዛ ማየር በአሜሪካ አምባሳደር እንዲሆኑ መሾማቸውን አረጋግጣለሁ ብለዋል። የ78 ዓመት ማየር እንደ አውሮፓውያን አቆጣጠር በ1990ዎቹ በደቡብ አፍሪካ አናሳ ነጮች የሚመሩትን የዘር መድሎ ስርዓት እንዲያበቃ ከአሁኑ ፕሬዝዳንት ራማፎዛ ጋር ዋና ተደራዳሪ በመሆን ቁልፍ ሚና የተጫወቱ ናቸው። አዲሱ አምባሳደር አፓርታይድ የተባለውን የሚጠራውን የዘር መድሎ ያስተዋወቀው የናሽናል ፓርቲ ተወካይ ነበሩ። ፕሬዚዳንት ራማፎዛ ደግሞ በኔልሰን ማንዴላ የሚመራውን አፍሪካን ናሽናል ኮንግረስ ANC ወኪል ነበሩ። በዚህ ወቅት ሁለቱ ፖለቲከኞች ወዳጅነት መመስረታቸውም ይነገራል። ማየር ባለፈው ዓመትም ራማፎዛ የሀገሪቱ የተለያዩ ችግሮች እንዲፈታ የተቋቋመውን ብሔራዊ ምክር ቤት ሂደቱን እንዲመሩ ከመረጧቸው 32 ታዋቂ ደቡብ አፍሪካውያን ውስጥም አንዱ ናቸው። አዲሱ አምባሳደርም በአፓርታይድ መንግስት ውስጥም ወቅት የህገ መንግስት ጉዳዮች ሚኒስትር የነበሩ ሲሆን በኋላ ላይ እንደ አውሮፓውያን አቆጣጠር በ1994 ኔልሰን ማንዴላ ፕሬዝዳንት ሲሆኑ የአንድነት መንግስት ተቀላቅለዋል። ከሁለት ዓመት በኋላ ይህ ኃላፊነታቸውን በመልቀቅ የአንድነት ዲሞክራሲ ንቅናቄ የጋራ መስራች ሆነዋል። በኋላ ላይ ግን ገዢውን ANC ፓርቲን ተቀላቅለዋል። ማየር አፍሪካነር ተብሎ የሚጠሩ ነጭ ደቡብ አፍሪካውያን ሲሆኑ ተራማጅ እንደሆኑ ይታመናሉ። በአክራሪ ነጮች ዘንድ ግን በተለይም በሰላም ንግግሩ ወቅትም በነበራቸው ሚና እንደ ከሃዲ ይቆጠራሉ። ራማፎዛ የአንድ ዘር ወይንም የባህል ሰዎች ተለይተው እየተገደሉ ነው የሚለውን ክስ ሙሉ በሙሉ ውሸት ነው ብለዋል። የአዲሱ አምባሳደር ሹመትም በደቡብ አፍሪካ የተደበላለቀ ስሜት የፈጠረ ሲሆን አንዳንድ ፖለቲካዊ ብልጠት ሲሉት፣ ሌሎቹ ደግሞ በተለይም በነበራቸው የፖለቲካ ተሳትፎና በእድሜያቸው ስጋት አንስተዋል። ሹመቱን የደቡብ አፍሪካ ተቃዋሚ የፖለቲካ መሪ የሆኑት ጁልየስ ማሊማ በዲሞክራሲያችን ትግል ላይ ሆን ተብሎ የተፈጸመ ስድብ ነው ብለውታል። ፕሬዚዳንት ራማፎዛ ውሳኔያቸውን በመከላከል ማየር ደቡብ አፍሪካን በደንብ ይወክላሉ ሲሉ የሀገሪቱ ፖሊሶች በደንብ የሚያውቁ ሰው ናቸው ብለዋል። ሌተናል ጀነራል ታደሰ ከህወሓት ጫና ደረሰብኝ አሉ። ለአንድ ዓመት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው የሰሩት ሌተናል ጀነራል ታደሰ ወረደ በክልሉ መሪነት እንዳይቀጥሉ ከህወሓት በኩል ጫና እንደተደረገባቸው ተናገሩ። ሌተናል ጀነራል ታደሰ ባለፈው ሳምንት ወደ አዲስ አበባ አቅንተው ለፌዴራል መንግስቱ የአፈጻጸም ሪፖርት ካቀረቡና የስልጣን ጊዜያቸው ከተራዘመ በኋላ ህወሓት ስልጣን እንዳትቀበል ብሏቸው እንደነበረ ገልጸዋል። ፕሬዝዳንቱ ማክሰኞ ሚያዝያ 6 2018 ዓ.ም መቀሌ ውስጥ በሰጡት ጋዜጣዊ መግለጫ ላይ እንደተናገሩትም በቅርቡ ወደ አዲስ አበባ የሄዱት
ያደረጉት የጠቅላይ ሚኒስትር አብይ ግብዣ መሆኑን ጠቅሰዋል። ሌተናንት ጀነራል ታደሰ ባለፈው ሳምንት የአንድ ዓመት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ስልጣናቸውን ከመጠናቀቁ በፊት በጠቅላይ ሚኒስትር አብይ የስልጣን ዘመን ለተጨማሪ አንድ ዓመት ተራዝሞላቸዋል። ሌተናንት ጀነራል ታደሰ ከጠቅላይ ሚኒስትርና ከሌሎች የፌዴራል መንግስት ከፍተኛ አመራሮች ጋር ለመነጋገር ወደ አዲስ አበባ ሲሄዱ የፕሪቶሪያ ውል ፈራሚ ከሆነው ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ዶክተር ጋርም በመመካከርና በመስማማት መሆኑን በመግለጫቸው ላይ ተናግረዋል። ይህንን ሌተናንት ጀነራል ታደሰ ወረደ ንግግሩን በተመለከተ እስካሁን ድረስ ከህጋዊ ፓርቲነት የተሰረዘውን ህወሓት ምንም ያለው ነገር የለም። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ የስልጣን ዘመን በአንድ ዓመት መራዘሙ ይፋ ከተደረገ በኋላ ህወሓት እርምጃውን የፌዴራል መንግስት የተናጠል ውሳኔ ነው በሚል ተቃውሞታል። ህወሓት የጀነራል ታደሰ የስልጣን መራዘምን አስመልክቶ ባወጣው መግለጫ የትግራይ ጊዜያዊ አስተዳደር የስልጣን ዘመን መራዘም የሁለትዮሽ የፖለቲካ ውይይት ሳይደረግና የህወሓት እውቅና ተሳትፎ ሳይኖረው የኢትዮጵያ መንግስት በብቸኝነት የሰጠው ውሳኔ መሆኑን ገልጸዋል። ፕሬዝዳንቱ የስልጣን ዘመናቸውን ከመጠናቀቁ በፊት የትግራይ ጊዜያዊ አስተዳደር ጉዳይ ላይ ለመምከር ወደ አዲስ አበባ ከመጠራታቸው በፊት በህወሓት የቀረበውን አማራጭ ተተኪ ሰው ወይንም ሌላ ሀሳብ እንዳልነበረው ተናግረዋል። በአዲስ አበባ የአንድ ዓመት የአፈጻጸም ሪፖርት ካቀረቡ በኋላ ሌተናንት ጀነራል ታደሰ የስልጣን ዘመን በአንድ ዓመት የተራዘመ ሲሆን ህወሓት ግን የፕሬዝዳንቱን ስልጣን ዘመን መራዘም እንደማይቀበል እንዲሁም ሌተናንት ጀነራል ታደሰ ኃላፊነቱን እንዳይቀበሉ እንደተናገሯቸው ገልጸዋል። የጊዜያዊ አስተዳደር ፕሬዝዳንት ከህወሓት በኩል ስልጣን እንዳትቀበል መባላቸውን የተናገሩ ሲሆን ነገር ግን ይህ ግፊት ተቀባይነት የሌለው መሆኑን አመልክተዋል። ስልጣን አልፈልግም እምቢ ማለት መብት ነው። ነገር ግን አንተም እምቢ በል ስልጣን እንዳትቀበል ብሎ ማለት ግን ልክ አይደለም። እኔም ይህንን ሀሳብ አልቀበልም ሲሉ ሌተናንት ጀነራል ታደሰ በህወሓት አመራሮች ሀሳብ አለመስማማታቸውን በመግለጫቸው ላይ ተናግረዋል። በመወራጨትና በመዝለፍ የሚፈጠር ነገር የለም ያሉት ፕሬዝዳንት ታደሰ ከቀያቸው የተፈናቀሉትን ለመመለስና የትግራይ ክልል ህገ መንግስታዊ ግዛትን ለማስከበር ጠንክረው እንደሚሰሩ ተናግረዋል። ፕሬዝዳንቱ በሰጡት መግለጫ የተፈናቀሉ ወገኖችን መመለስና የትግራይ ክልልን ግዛት ማስጠበቅ ከመፈከር ያለፈ መሆን አለበት ብለዋል። ሌተናንት ጀነራል ታደሰ ወረደ በአዲስ አበባ ለፌዴራሉ መንግስት ያቀረቡት ሪፖርት የክልሉ መስሪያ ቤቶች የስራ አፈጻጸም መሰረት ያደረገ መሆኑን በመግለጫቸው ላይ ተዋል። ፕሬዝዳንቱ የፌዴራል መንግስት መገናኛ ብዙሃን ከሪፖርቱ ጋር በተያያዘ ያወጧቸውን ዘገባዎች በሚመለከት ሲናገሩም እውነታዎቹ ሊታፈኑ አይችሉም እና በሪፖርቱ ውስጥም የቀረቡት ምስሎችም የቅርብ ጊዜ ናቸው ብለዋል። ነገር ግን የቀረቡ ችግሮችም አብሮ ሪፖርት አለመደረጋቸው የመገናኛ ብዙሃን ክፍተት መሆኑን ጠቅሰዋል። ሌተናንት ጀነራል ታደሰ ከፌዴራል መንግስት ጋር በነበራቸው ውይይትም እና ባቀረቡት ሪፖርት ላይ ካነሷቸው ጉዳዮች መካከል በጦርነቱ የወደሙ ተቋማትን መልሶ መገንባት፣ በትምህርትና በጤና ዘርፍ ያለውን እንቅስቃሴ፣ የበጀት መቋረጥን ተከትሎ የተከሰተውን የመድኃኒት እጥረት እንደሚገኝበትም ጠቅሰዋል። ፕሬዚዳንቱ በክልሉ ውስጥ ያለውን የበጀት፣ የመድኃኒት፣ የነዳጅ እና የሌሎች መሰረታዊ እቃዎች እጥረት ቢኖሩም ትግራይ እጇንና እግሯን አጣጥፋ አልተቀመጠችም በማለትም የተለያዩ የልማት ስራዎች ሲሰሩ መቆየታቸውን ተናግረዋል። የክልሉ መንግስት ከፌዴራል መንግስት በጀት ስላልተለቀቀለት ያለፉት ወራት ለሰራተኞች ደሞዝ መከፈል አለመቻላቸውንም ሲናገሩ ነበር። ፕሬዚዳንቱ ማክሰኞ ዕለት በሰጡት መግለጫ ላይም የፌዴራል መንግስት ለትግራይ መልሶ ማቋቋም፣ ለመንገድ ግንባታ፣ ለትምህርት ቤቶችና ለሌሎች የመሰረተ ልማት ፕሮጀክቶች የሚውሉ የተወሰኑ በጀቶች መላኩን ገልጸዋል። የመንግስት ሰራተኞች ደሞዝን በተመለከተ ግን ቀጣይነት ያለው ውይይት ያስፈልገዋል ሲሉም ተናግረዋል። ሌተናንት ጀነራል ታደሰ የፌዴራል መንግስቱ ባቀረቡት ዓመታዊ ሪፖርት ላይም በመመስረት የመንግስት መገናኛ ብዙሃን ዘገባዎች ሰፊ የመንግስት እንቅስቃሴዎች፣ የመልሶ ግንባታና የመልሶ ማቋቋም ስራዎች ስኬታማ መሆናቸውን አቅርበዋል። ጊዜያዊ አስተዳደሩ በመግለጫቸው ዘገባዎቹ በክልሉ ያለውን ወቅታዊ ሁኔታ አለመጥቀሳቸውን የሚዲያዎቹ ክፍተት ነው ብለዋል። የፌዴራል መንግስትና በትግራይ ጊዜያዊ አስተዳደር መካከል ተፈናቃዮችን ወደ ቀያቸው የመመለስ ጉዳይና አወዛጋቢ ግዛቶችን በተመለከተ ያለውን ጥያቄ እንዲሁም ታጣቂዎች የትጥቅ መፍታትና መሰናበት አሁንም መፍትሄ ያላገኙ ነጥቦች ናቸው። ፕሬዚዳንቱ እነዚህና መሰል ጥያቄዎችን በሰላማዊ መንገድ ለመመለስ ጠንክረው መስራታቸውን እንደሚቀጥሉና በምንም መልኩ ጦርነት እንዳይከሰት እንደሚሰሩ አመልክተዋል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስከምንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።